በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? እስከዚህ ሰዓት ያደረሰን በእድሜያችን ላይ ይህችን ቀን የጨመረልን በዘመናችን ሁሉ የረዳንና ያገዘን አናልፈውም ብለን ያንን ጊዜ በቸርነቱ ያሳለፈን አምላካችን እግዚአብሔር የተመሰገነ ይሁን። እቅዳችን ትንሽ ነው። ሳነብ ያገኘሁትን ነው የማካፍላችሁ። የብዙ ሰዎች የኑሮ ግብ ባለገንዘብ መሆን፣ ትዳርና ልጆች ማፍራት ብቻ ነው። እነዚህ ነገሮችንም ራዕይ ናቸው በማለት ይናገራል። እነዚህ ነገሮች ግን ስኬት እንጂ ራዕይ አይደሉም። እነዚህ ነገሮች ራዕይ ቢሆኑ ኖሮ የሚበዛው የዓለም ሕዝብ ባለ ራዕይ በሆነ ነበር። ራዕይ ከራስ ባሻገር ስለ ሌሎች መኖር፣ የኔ ለማንላቸው ቸርነት ማሳየት፣ ለጥቂቶች ሳይሆን ለብዙዎች ዋጋ መክፈል ነው። የብዙዎች ጀልባቸው ጠባብ ስለሆነች ከቤተሰባቸው ውጪ ማንንም አታተርፍም። ትዳራቸውን እንደ ደሴት ቆጥረው እንደ ራስ ገዝ ተመልክተው ስለማንም ላለማሰብ ኑሮን እንደ በቂ ምክንያት ቆጥረው የሚኖሩ ቤተሰባቸው ተጠቃሉ ከገባ ሀገር ቢነድ ድንግጥ የማይሉ ናቸው። ትዳራቸው የተናጉ ትዳሮችን አይጠግንም። ቤታቸው የተጣሉ ባልና ሚስትን አያስታርቅም። ከልጆቻቸው የተረፈውን እንዲበሉ እንኳን የሙት ልጆችን አይሰበስብም። ጀልባው ጠባብ በመሆኑ የቤት ሰራተኛዋን እንኳን ነፃ የሚያወጣ አይደለም። ጀልባው ጠባብ በመሆኑ በጎዳና ለወደቁት ሕፃናት ቢያንስ አንዱን እንኳን የሚረዳ አይደለም። እቅዱም ደህና ገንዘብ ይዤ ልጆቼ ያለ ችግር እንዲኖሩ በስማቸው ለእያንዳንዳቸው ይህን ከፍቼ የሚል ነው። የልጆቹን ኑሮ ወላጆች ስለሚጨርሱላቸው ልጆቹ የሚኖሩት ያጡና ተስፋ በመቁረጥ ራሳቸውን ይጎዳሉ። ለልጅ በትልቁ የሚሰጠው ዕውቀት ነው። ኑሮን በራሱ መኖር ጥሮ ማግኘት ያስፈልገዋል። ዘላለማዊ ጥገኛ ከሆነ የሚኖርበት ምክንያት ይጠፋዋል። አዎ ጀልባችን ጠባብ ነው። የልጃችንን ጓደኛ እንኳን በሕመሙ የሚጎበኝ አይደለም። ከሥጋ ቤተሰቦቻችን እንኳን አንዱን ምስኪን የሚያስተምር አይደለም። እግዚአብሔር የሚያኖረን እንደ እምነታችን ነውና ሰፋ ብለን ስናስብ ሰፊውን ገበታ ይዘረጋልናል፣ ከደስታም ጋር ያጠግበናል። እኔ አንድ ሰው እንኳን ወደ እግዚአብሔር ካመጣው ይበቃኛል የሚሉ ወገኖች አሉ። አንድ ሰው አይደለም 1000 ሰው ብናመጣስ በሙሉነት ይድን ይሆን? እቅዱ ጠባብ ነው። በሰፊው ማሰብ ያስፈልጋል። አንዳንዶችም አንድ ጥቅስ እንኳን ካወቅኩ በቂ ነው ይላሉ። እግዚአብሔር ግን የሰጠን አንድ ጥቅስ ብቻ ነው? እግዚአብሔር የሰጠን እጅግ ብዙ ቃል ነው። እርሱን ሁሉ እንዴት እምቢ እንላለን? የእውቀት ጀልባችን ጠባብ ናት። በንጉሱ ጊዜ አንድ አባት አንድ ገዳም መሰረቱና ይህን የሚያህል ቦታ ምን ይሰራል? ለ5 መነኮሳት አሏቸው። እርሳቸውም ወደፊት ይህ አይበቃችሁም አሉ። ዛሬ ከ60 ዓመት በኋላ ያን ገዳም ሳይ እየጠበበ መጣ። በእርግጥም ባለ ራዕይ አባት ነበሩ። አሻግሮ ማየት በሰፊው ለማቀድ ይረዳል። የምንጀምረው ባለን ነው፣ የምናቅደው ግን ባለን አይደለም። ፍጻሜያችን የዛሬው አይደለምና አሁን ትልቅ የምንለው ለነገ በጣም ትንሽ ነው። በእቅዳችን ተወስነን ብዙ ሥራ ሳንሰራ እንዳንቀር በሰፊው ማሰብ ተገቢ ነው።